ወደ አባቱ ክፍል ሲገባ ያየውን ማመን አልቻለም። አባቱ በሌላ ሴት እቅፍ ውስጥ ነበር። በዚያች ቅጽበት በፍርሃትና በንዴት አይኑ ታወረ። ያየውን ነገር ክደት እንደሆነ ተሰማው። እናም በዛች ደቂቃ ሊዮናርድ ስኮት በአባቱ ላይ ተስፋ ያልቆረጠችዋን ብቸኛዋን ሰው ሕይወቷን አጨለመ። ግን ሊዮናርድ ያላወቀውና እናንተም የማታውቁት አንድ አስደንጋጭ ሚስጥር አለ። እሱ ያባረራት ሴት እሱ ካሰበው በፍጹም የተለየች ነበረች። በመጨረሻው ላይ የሚፈጠረው ነገር ግን እንባችሁን መቆጣጠር እስኪያቅታችሁ ድረስ ይነካችኋል። ሊዮናርድ ወደ ቤት ካመራ 3 ሳምንታት ሆኖታል። የኩባንያው ታሪክ ለዘላለም የሚቀይር ስምምነት ለመፈራረም ለንደን ይገኝ ነበር። ነገር ግን የሆነ የሚጎትተው ስሜት ነበር። ከውስጡ ወደ ቤት ሂድ፣ አባትህን ተመልከት የሚል ድምጽ ይሰማው ነበር። ስለዚህ ቀጠሮውን አጣድፎ ከታቀደው 3 ቀናት ቀድሞ ተመለሰ። ደክሞት ቢሆንም እየተንሸራሸረ በፈገግታ የፊት በሩን ከፈተ። አባቱን ቶማስን ምናልባትም አብሮት መቀመጥና ማውራት ፈልጎ ነበር። ከተለያዩ ብዙ ጊዜ ስለሆናቸው ደረጃውን ቀስ እያለ ወጣና ከአባቱ ክፍል ውስጥ አንድ የሚወጣ ድምጽ ሰማ። የቶማስ የድካም ተንፋሽ፣ የህመም ጩኸት፣ ከዚያም የእሷ ለስላሳና የሚያበረታታ ድምጽ። የሊዮናርድ ሆድ ባዶ ቀር። በሩን ገፋ አድርጎ ከፈተው። የኦሊቪያ ግራንት እጆች በአባቱ ዙሪያ ተጠምጥመዋል። የቶማስ ፊት ወደ ኋላ ዘንበል ብሏል። አይኖቹ ተከድነዋል። ትንፋሹ ቁርጥ ቁርጥ ይላል። ሰውነታቸው በጣም ተቀራርቦ ስለነበር የሊዮናርድ አእምሮ የሚያየውን ነገር ማመን አቃተው። አባቱ ባለፉት 8 ወራት ለመጀመሪያ ጊዜ የተራመዳቸውን 6 እርምጃዎች አላየም። የቶማስ እግሮች መብረክረካቸውንና ሊወድቅ መሆኑንም አላየም። ኦሊቪያ ልክ አንድ አሳቢ ሰው የሚወድቅን ሰው እንደሚደግፍ አይነት እንደያዘችውም አላስተዋለም። ሊዮናርድ ያየው ክህደትን ብቻ ነበር። ከአባቴ ጋር ምን እየሰራሽ ነው? ኦሊቪያ ደንግጣ ዞረች። አሁንም እጆቿ ቶማስን ደግፈዋል። የሊዮናርድ ፊት በቅድሚያ ገረጣ፣ ቀጥሎም እየቀላ መጣ። እጅሽን አንሺለት፣ ምን ታስረጅኛለሽ? ድምፁ ተሰነጣጠቀ። እዚህ ምን እየተካሄደ እንዳለ የማላይ ይመስልሻል? በኃይል ወደ ኋላ ገፋት። ኦሊቪያ ወርውራ ከኋላ የነበረውን የጎን ጠረጴዛ ጋር ተጋጨች። ክንዷ ላይ ደም መታየት ጀመረ። የቤት ሰራተኛዋ ወይዘሮ ቼን በሩ ላይ ድርቅ ብለው ቀሩ። ሌሎች ሰራተኞች ከእሱ ጋር በየቀኑ ብቻዋን ነበረች እያሉ ሲያንሾኳሹኩ ተሰማ። ሊዮናርድ ኦሊቪያን በክንዷ ጎተታት። አብቅቶልሻል፣ እቃሽን ያዥና ውጪ። ቶማስ ለመናገር ሞከረ። ሊዮናርድ እሷ እኮ እየረዳችኝ፣ ነገር ግን ድምፁ በጣም ደካማ ነበር። እርምጃው አድክሞት ስለነበር ሊዮናርድ አባቱን ሲያይ የተመለከተው ድካምን፣ ግራ መጋባትንና ደካማነትን ብቻ ነበር። እየተጠቀመችበት ነው ብሎ አሰበ። ኦሊቪያ አልተከራከረችም። አንዲትም ቃል ሳትተነፍስ ወጣች። ደም በክንዷ ላይ እየፈሰሰ ክብሯን እንደጠበቀች፣ ነገር ግን ልቧ ተሰባብሮ ለራሷ ሳይሆን ተአምሮን ለተሰረቀበት ለቶማስ እያዘነች ወጣች። ከጠዋቱ 2:17 ሊዮናርድ በኮምፒውተሩ ስክሪን ሰማያዊ ብርሃን ውስጥ ተቀምጧል። ቡናው እየቀዘቀዘ ነው። እሱ ግን ለ3 ሰዓታት ያህል ቪዲዮዎችን ሲመለከት ነበር። የመጀመሪያው ቪዲዮ ቀላል ነው። ነሐሴ 15 ሰዓት 9:42 ደቂቃ። ኦሊቪያ የታተሙ ስዕላዊ መግለጫዎችን ይዛ ወደ አባቱ ክፍል ገባች። ለቶማስ እያሳየችው የተለየ እንቅስቃሴዎችን፣ የእግር ማንሳት፣ የቁርጭምጭሚት እንቅስቃሴዎችንና የባላንስ ስራዎችን ታስረዳዋለች። ቶማስ ወረቀቱን ቀጥሎ እሷን አየ። ከንፈሩ ተንቀሳቀሰ። ሊዮናርድ በድሮ ሲስተም ድምፁን መስማት ባይችልም የአባቱን ከንፈር እንቅስቃሴ ማንበብ ይችል ነበር። ትላንት እግሬን ማንሳት እንኳን አልቻልኩም ነበር። የኦሊቪያ መልስ ግልጽ ነበር። ወደ ቶማስ ጠቆመች። ቀጥሎም ግድግዳ ላይ ወዳለው የቀን መቁጠሪያ እያሳየች ፊቷ ላይ ረጋ ያለ ነገር ግን ጠንከር ያለ ስሜት ይታይባት ነበር። ትላንት ነው፣ ዛሬ ደግሞ ዛሬ ነው። ሊዮናርድ ወደ ስክሪኑ ተጠጋ። ለ20 ደቂቃዎች ኦሊቪያ ከአባቱ ጋር ሰራች። በትዕግስት በረጋ መንፈስ ሳትጣደፍ ቶማስ እግሩን ካልጋው ላይ 3 ኢንች ያህል ርቀት ማቅናት ሲችል ፊቱ ሙሉ በሙሉ ሲቀየር ተመለከተ። በመጀመሪያ ድንጋጤ፣ ከዚያም ሊዮናርድ ለወራት ያህል ያላየው ነገር፣ ደስታ። ኦሊቪያ በለስላሳው አጨበጨበች፣ ፈገግም አለች። ቶማስም መልሶ ፈገግ አለ። የሊዮናርድ ጉሮሮ ላይ የሆነ ነገር ተሰማው። ቀጣዩን ቪዲዮ ተጫነ። መስከረም 3 ቶማስ መራመጃውን ዎከር ይዞ ቆሟል። እጀታውን ከመያዙ የተነሳ ጣቶቹ ነጭ ሆነዋል። ኦሊቪያ ጎኑ ቆማለች። እጇ ጀርባው አካባቢ ይንሳፈፋል እንጂ አልነካችውም ነበር። ዝግጁ ሆና እየጠበቀችው ነበር። ቶማስ አንድ እርምጃ ተራመደ። ከዚያም እግሮቹ መንቀጥቀጥ ጀመሩ። ፊቱ ላይ ድንጋጤ ታየ። ኦሊቪያ በፍጥነት ተንቀሳቀሰች። እጆቿን በወገቡ ዙሪያ አድርጋ ክብደቱን ደገፈችው። እናም ቀስ ብላ ወደ ዊልቸሩ አወረደችው። ልክ ዛሬ ሊዮናርድ እንዳየው አይነት አቀማመጥ። ሊዮናርድ በተሳሳተ መንገድ የተረዳው ያንን ወቅፍ ነበር። ቶማስ እዛው ተቀምጦ ጭንቅላቱን በእጆቹ ይዞ ትከሻዎቹ ይንቀጠቀጡ ነበር። እያለቀሰ ነበር። ኦሊቪያ አልተናገረችም። ወንበር ስባ ከጎኑ
ተቀመጠች። ውሃም ሰጠችው፣ ጠበቀችው። ከደቂቃዎች በኋላ ቶማስ ቀና ብሎ አያት። ያለ ድምፅም ቢሆን ሊዮናርድ አባቱ ይቅርታ ሲል ተመለከተ። ኦሊቪያ ራሷን በአሉታ ነቀነቀች ወደ ወከሩ፣ ከዚያም ወደ ቶማስ እየጠቆመች፣ ከዚያም በጣቶቿ የመራመድ ምልክቶች ያሳየችና ትራመዳለህ፣ እኔ በአንተ ተስፋ አልቆርጥም አለችው። የሊዮናርድ እጅ ማውዙ ላይ ተንቀጠቀጠ። ሌላ ቪዲዮም ከፈተ። መስከረም 22። በዚህ ጊዜ ቶማስ ቆሞ 2 እርምጃዎች፣ ከዚያ 3፣ ከዚያም 5 እርምጃዎች ተራመደ። እግሮቹ ከዱት፣ ግን ኦሊቪያ ያዘችው። ወንበሩ ላይ ስታስቀምጠው ቶማስ ፊቱን በእጆቹ ሸፈነ። በዚህ ጊዜ ግን በብስጭት አልነበረም፣ እያለቀሰ ነበር፣ የደስታ እንባ እያነባ። ኦሊቪያ ዊልቸር ጎን ተንበረከከች፣ እጁን እያያዘችው። እናም ሊዮናርድ አባቱ እድሜ ልኩን ሲጸጽተው የሚኖረውን ቃል ሲናገር አየ። ሕይወቴን መልሰሽ ሰጠሽኝ። ሊዮናርድ በፍጥነት ከመቆሙ የተነሳ ወንበሩ እንኳን ተገላበጠ። እየተንገዳገደ ወደ መስኮቱም አመራ። ፍሬሙ አጥብቆ ከያዘ በኋላ ትንፋሹ ቁርጥ ቁርጥ ይል ጀመር። ኦ አምላኬ፣ ምን አደረግኩ? ግንባሩን ከቀዝቃዛ መስታወት ጋርም አጣበቀ። ውጭ ዝናቡ እያየል ነው። ዓለም በሙሉ የደበዘዘ ይመስላል። ከኋላው ግን ቪዲዮ መጫወቱን ቀጥሏል። ሊዮናርድ ድምፁን መስማት የሚችል ይመስል ነበር። ያ ጸጥ ያለ ምስል አባቱ በእሷ ምክንያት እንደገና መራመድን፣ እንደገና ተስፋ ማድረግን ሲማር ያሳያል። እሱ ግን እንደ ቆሻሻ አውጥቶ ጣላት። የሊዮናርድ ደረት ተወጠረ። እጆቹ መንቀጥቀጥ ጀመሩ። ወደ ጠረጴዛው ተመልሶ ሌላ ቪዲዮም ተጫነ። ጥቅምት 1። ካሜራው ኦሊቪያን በክፍሉ ጥግ ወለል ላይ ተቀምጣ ጭንቅላቷን በእጆቿ ይዛ ያሳያል። ቶማስ ከቴራፒው ድካም የተነሳ ወንበሩ ላይ እንቅልፍ ወስዶታል። ኦሊቪያ ግን እያለቀሰች ነበር። መላ ሰውነቷ በለቅሶ ይንቀጠቀጣል። አይኖቿን ትንፋሽም ወሰደች። ራሷን አረጋጋች። ከዚያም ተነስታ ቶማስን ካየች በኋላ መድኃኒቶቹን ወደ ማስተካከል ተመለሰች። እርዳታም አልጠየቀችም፣ አላጉረመረመችም፣ ስራዋን አላቆመችም። ሊዮናርድ ወንበሩ ላይ ተዝለፈለፈ። ቀጣዩን ቪዲዮ ከ2 ሳምንት በፊት የተቀረጸ ነበር። የኦሊቪያ ፊት ከስቷል፣ ደክሟል። ነገር ግን አሁንም ትመጣ ነበር። ለቶማስ ፈገግ ትላለች። አሁንም በቶማስ ታምናለች። ሊዮናርድ በኮምፒውተሩ ላይ ሌላ መስኮት ከፈተና የኦሊቪያን የክፍያ ፋይል አወጣ። እናም ያኔ ነው ያየው ከደሞዝ ክፍያዋ 40% የሚሆነውን በቀጥታ ገቢ ወደ ሌላ እንደሚገባ፣ ቀሪው ግን በእሷ ጥያቄ መሰረት ይያዛል። ምክንያቱም ለታካሚ እንክብካቤ የሚሆኑ እቃዎችና የግል ወጪዎች በሚል አባቱን ለመርዳት ከኪሷ ትከፍል እንደነበር ተገነዘበ። የሊዮናርድ እይታ ተጋረደ። ወደ ቪዲዮ መለሰው። የዛሬ ቀን 10 ሰዓት አካባቢ ቶማስ 6 እርምጃዎችን ሲራመድ አየ። 6 ውብና የማይታመኑ እርምጃዎች። እግሮቹ ሲዝሉም አየ። ኦሊቪያ በዛ ፍጹም የቴራፒ አያያዝ ስትደግፈውም ተመለከተ። አባቱ አመሰግናለሁ ሲልም አየ። እናም ራሱ ሊዮናርድ በሩን በርግዶ ሲገባ ተመለከተ። ሁሉንም ነገሮች ሲያበላሽ ተመለከተ። ሊዮናርድ ጭንቅላቶቹን በእጆቹ ያዘ። ኦ አምላኬ! በባዶ ክፍል ውስጥ አጉተመተመ። ምን አደረግኩ? ሊዮናርድ አልተኛም። ፀሐይ እስክትወጣ ድረስ በዚያ ወንበር ላይ ተቀምጦ ቪዲዮዎችን ሲያያደረ። የ8 ወራት ምስክርነት። ለ8 ወራት ኦሊቪያ ምንም ቢፈጠር በየቀኑ ከሰዓት 9 ተኩል ላይ ትገኝ ነበር። አንድ ቀን ቶማስ በብስጭት የውሃ ጠርሙሱን ወሮሮ ሲሰብር ኦሊቪያ አልደነገጠችም ነበር። አነሳችው፣ እንደገና ሞላችው። እናም እንደገና ለመሞከር ዝግጁ እስኪሆን ድረስ አጠገቡ ስትቀመጥ ተመለከተ። የቶማስ እግር ቁርጠት ይዞት በጣም ሲጮህ ኦሊቪያ ህመሙ እስኪለቀው ድረስ ለ20 ደቂቃ በትዕግስትና በጥንቃቄ ስታሽለት አይኖቿ ቀልተውና አብጠው የመጣችበት ቀን ነበር። የሆነ ነገር አስለቅሷት እንደነበር ግልጽ ነበር። ነገር ግን ወደ ቶማስ ክፍል እንደገባች ፈገግ አለች። ለሱ ስትል ራሷን አቀረበችው። የሊዮናርድ እጆች መንቀጥቀጣቸውን አላቆሙም። ከጠዋቱ 12 ሰዓት ላይ ቁልፉን ይዞ ወደ ታች ወረደ። አላን ወይንም ሰራተኛውን የጠዋት ሻይ እያዘጋጀ ነበር። የት ናት? ሊዮናርድ ጠየቀ። ድምፁ ጎርነን ብሏል። ኦሊቪያ የት ሄደች? አላን በመገረምና በመደነቅ ቀና ብሎ ከተመለከተ በኋላ እኔ አላውቅም ጌታዬ፣ ከሌሊቱ 7 ሰዓት አካባቢ ወጥታ ሄዳለች። የት እንደሆነ አልተናገረችም። የሊዮናርድ ደረት ተጨነቀ። የአድራሻ መለወጫ ወይም ስልክ ቁጥር ተወች? የለም ጌታዬ፣ ዝም ብላ ነው ሄደችው። ሊዮናርድ ጸጉሩን በእጁ አፍተለተለ። እቃዎቿስ? ክፍሏ ባዶ ነው። ሊዮናርድ ዞሮ ወደ እንግዳ ማረፊያው ክንፍ አመራ። የኦሊቪያ ክፍል ገፋ አድርጎም ተፈተው። አላን ትክክል ነበር። ባዶ ነው ክፍሉ። አልጋው ተነጥፏል። ጠረጴዛዎቹም ቶሎ ብሏል። ማንም ሰው እዛ ይኖር እንደነበር የሚያሳይ አንድ ምልክት አልነበረም። አንድ ነገር ግን ተቀምጦ ተመለከተ። መስታወት ያለበት ጠረጴዛ ላይ በድንጋይ ተጭነው የተቀመጡ ደረሰኞች አሉ። ሊዮናርድ ጠጋ ብሎ የላይኛውን አነሳ። ሜዶብሩክ ነርሲንግ ሆም የአካል ብቃት እንቅስቃሴ ላስቲክ $47። ቀጣዩ የሜዲካል እቃዎች መጋዘን የባላንስ ቦርድ $83። የሚቀጥለው የቴራፒ ጫማ $126። ሊዮናርድ ገለባበጣቸው። ደርዘን የሚሆኑ ደረሰኞች፣ በመቶዎች የሚቆጠሩ ዶላር፣ ሁሉም በኦሊቪያ የግል ገንዘብ የተገዙ።
ከደረሰኞቹ በታች ከሜዶብሩክ ነርሲንግ ሆም የተገኘ የሥራ ፕሮግራም አለ። የሌሊት ሽፍት በሳምንት 3 ቀን ከምሽቱ 5 ሰዓት እስከ 12 ሰዓት አባቱን ለመርዳት ስትል 2 ቦታ ትሰራ ነበር። የሊዮናርድ ጉልበት ከዳው። ደረሰኞቹ በእጁ እየተንቀጠቀጡ ከአልጋው ጠርዝ ላይ ተቀመጠ። ኮሜዲኖው ላይ ሌላ ነገር ተመለከተ። ትንሽዬ ማስታወሻ ደብተር። የላይኛው ገጽ ተቀዶ ተወስዷል። ነገር ግን የጽሑፍ ፍንጣቂ ላዩ ላይ ቀርቷል። ወደ ብርሃኗ ዞረና አየው። እማዬ $800 አስገብቻለሁ። ለዚህ ወር ይበቃል። እወድሻለሁ የሚል ነበር። ሊዮናርድ አይኑን ጨፈነ። ለእናቷ ገንዘብ እየላከች በሆነ ተአምር ለቶማስ ዕቃ የምትገዛበትን መንገድ ፈጥራም እንደነበር ተገነዘበ። በሩ በቀስታ ተንኳኳ። አላን ገባ። ጌታዬ፣ አባቱ ነቅቷል። ሚስ ግራንት እየጠበቁ ነው። ሊዮናርድ ቀና አለ። ምን ልበለው? የአላን ፊት የረጋ ግን ጠንከር ያለ ነበር። እውነቱን ጌታዬ፣ የቀረን እሱ ብቻ ነው። ሊዮናርድ ቀስ ብሎ ተነሳ። ደረሰኞቹን አሁን በእጁ እንደያዘ ነው። ኮሪደሩን አቋርጦ ወደ አባቱ ክፍልም አመራ። ቶማስ በመስኮቱ በኩል ባዶውን ህዋ እያየ በዊልቸሩ ተቀምጧል። አባዬ። ቶማስ አልዞረም። ሄደች። ሊዮናርድ ጉሮሮ ተዘጋ። አዎ፣ ይቅርታ ጠየቅ? እሷን ለማግኘት ሞክሬ እሷን አይደለም፣ ይቅርታ ጠየቅኩ ወይ? የቶማስ ድምፅ ቀዝቃዛና የተሰበረ ነበር። ገና ቶማስ በመጨረሻም ዞረ። በአይኖቹ ውስጥ የነበረው እይታ ቅሬታ፣ ሐዘንና ንዴት፣ የበለጠ ጥልቅ የሆነ ስሜት ሊዮናርድን ሰባበረው። እሷ ሁሉንም ነገር ሰጠችኝ፣ ቶማስ በሹክሹክታ ተናገረ። አንተ ደግሞ ሁሉንም ነገር ወሰድክ። የሊዮናርድ እጆች አሁንም መንቀጥቀጣቸውን አላቆሙም። አውቃለሁ፣ ቪዲዮውን አይቻለሁ አለ። ሁሉም ነገር አየሁ። ታዲያ ምን እንዳጠፋ ገብቶሃል? ሊዮናርድ ራሱን ነቀነቀ። መናገር እንኳን አቅቶታል። ቶማስ መልሶ ወደ መስኮቱም ዞረ። ፈልጋት፣ ይህንን ነገር አስተካከል፣ ካልሆነ ግን ተመልሰህ እንዳትመጣ። ሊዮናርድ በኦሊቪያ የቅጥር ፋይል ላይ ወዳለው አድራሻ ነዳ። ከቪላው 40 ደቂቃ ርቀት ላይ በሪቨርሳይድ የሚገኝ ትንሽ የአፓርትመንት ግቢ፣ የቤት ቁጥር 3B። እዛ ላይ ሄዶ አንኳኳ። ምንም መልስ ሊያገኝ አልቻለም። አሁንም በድጋሚ በኃይል ማንኳኳቱን ቀጠለ። ከኮሪደሩ ማዶ ያለው ቤት ተከፈተ። አንዲት አሮጊት በደበዘዘ የሌሊት ልብስ አጮልቀው አዩ። ኦሊቪያን እየፈለክ ነው? አዎ፣ የት እንዳለች ያውቃሉ? ሴትየዋ በጥልቀት እያዩት አይናቸውን አጠበቡ። እንትና አይደል ያባረርካት ሰውዬ? ሊዮናርድ መንጋጋው አፋጨ። እባክዎ ላገኛት ይገባል። እዚህ አትኖርም። ገንዘብ ከመቆጠብ ብላ ከ2 ወር በፊት ለቃ ወጥታለች። የት እንደሄደች ያውቃሉ? ሴትዮዋ አመነቱ። ከዚያም ትንፋሽ ወሰዱና ሜዶብሩክ በሌሊት ትሰራለች፣ የማውቀው ይህም ብቻ ነው አሉት። ሊዮናርድ ወደ መኪናው እየሮጠም አመራ። ሜዶብሩክ ነርሲንግ ሆም በከተማው ጠርዝ ላይ የሚገኝ ብዙም ያልተዋበ አጥር ያለው አሮጌ የጡብ ህንፃ ነበር። ሊዮናርድ ልክ ከጠዋቱ 1 ሰዓት እዛ ፓርኪንግ ውስጥ ገባ። በውስጥ የፍሎረሰንት መብራቶች ይጮሃሉ። አንዲት ነርስ ቻርቶችን እያስተካከለች እንግዳ መቀበያው ላይ ተቀምጣለች። ኦሊቪያ ግራንት እየፈለግኩ ነበር አለ ሊዮናርድ። ነርሷ ቀና ብላ አየች። ማን እንደሆነ ስታውቅ ፊቷ ተቀያየረ። እዚህ ለመምጣት ምን አይነት ድፍረት ቢኖርህ ነው አለችው። እባክሽ ላናግራት ብቻ ነው የምፈልገው ብሎ መለሰ። ከታካሚ ጋር ናት። ለአንተ ብዬ ስራዋን አላስቋርጣት። ሊዮናርድ ወደ ኋላ ፈገፈገ። እጠብቃለሁ እንደፈለግክ ብላ መለሰችለት። መስኮቱ አጠገብ ባለው ጠንካራ የፕላስቲክ ወንበር ላይም ተቀመጠ። ደቂቃዎች እንደ ሰዓት ይጎተቱ ነበር። በመስታወቱ በኩል ኦሊቪያ ከአንድ አረጋዊ ጋር በኮሪደሩ ላይ ስትሄድ በብትር እንዲራመዱ ስታለማመዳቸውም ተመለከተ። እንቅስቃሴዎቿ ልክ በቪዲዮ ላይ እንዳያቸው ናቸው። ታጋሽ፣ ለስላሳ፣ ትኩረት ያደረጉ። ሰውየው 4 የሚንቀጠቀጡ እርምጃዎችን ከተራመደና ፈገግ ካለ በኋላ ኦሊቪያ መልሳ ፈገግ ስትል ተመለከተ። እናም በሊዮናርድ ልብ ውስጥ የሆነ ነገር ተሰበረ። 6 ሰዓት ሆነ። የፈረቃ ለውጥ። ኦሊቪያ ጃኬቷን እየለበሰች ከታካሚዎች ክፍል ወጣች። በጣም ደክሟታል። በአይኖቿ ስር ጥቁር ክቦች ይታያሉ። ሊዮናርድ ስታየው ደርቃ ቀረች። ለቅጽበት ሁሉም አልተንቀሳቀሱም። ከዚያም ዞራ ወደ መውጫ ሄደች። ሊዮናርድ ተከተላት። ኦሊቪያ እባክሽ 5 ደቂቃ ስጪ። ወደ ውጭው የጠዋት ግራጫ ብርሃን በሩን ገፍታ ወጣች። ከአንተ ጋር የምናገረው ምንም ነገር የለኝም። ታዲያ ስሚ። ፊት ለፊቱ የተደፋና የተሞላጠጠ መከላከያ ወዳላት ያረጀች ሆንዳ መኪና መራመዷን ቀጠለች። ሊዮናርድ ድምፁ ተሰነጣጠቀ። ቪዲዮቹን እኮ አየኋቸው፣ ሁሉንም፣ የ8 ወሩን በሙሉ። ኦሊቪያ ቆመች። እጇ የመኪናው በር መክፈቻ ላይ ነበር፣ ግን በሩን አልከፈተችውም። ለአባቴ ምን እንዳደረግሽ አውቃለሁ፣ ሊዮናርድ ቀጠለ። ለእቃዎቹ ከኪስሽ እንደከፈልሽ አውቃለሁ። ያንን ለመቻል 2 ቦታ ትሰሪ እንደነበረም ተገንዝቤያለሁ። እኔ ምንም ነገር ጠይቄሽ እንደማታውቂ አውቃለሁ። ኦሊቪያ ጥርሷን ነከሰች። እና አሁን ምን ቪዲዮ ስለተመለከትክ ተቀባይነት አገኘሁ ማለት ነው? አይደለም። ሊዮናርድ ወደ እሷ ጠጋለ። ያደረኩትን ነገር ተቀባይነት የሚያሰጠው ምንም ነገር የለም። ተሳስቻለሁ አላት። ሁሉም ሰው ፊት አዋረድኩሽ። ድምፁ ይርገበገብ ነበር። ገፋኸኝ፣ አውሬ ያልከኝ፣ እንደ ባዶ ነገር አውጥተህ ጣልከኝ። አውቃለሁ ከእኔ ምን እንደወሰድክ አታውቅም። አይኖቿ በእንባ ተሞሉ። ለአባትህ ያለኝን ሁሉ ሰጠው፣ በየቀኑ በየሰዓቱ፣ እያንዳንዱን የጉልበቴን ቅሪት። አንተ ግን 5 ደቂቃ ባልሞላ ሰዓት ውስጥ አስወጥተህ ጣልከኝ። ያንን ሁሉ ነገር አወደምከው አለችው። ሊዮናርድ ስልኩን አወጣ።
የባንክ መግለጫዎቹን ደረሰኞቹን አሳያት። ለቴራፒው ከራስሽ ኪስ ከፍለሻል። ያንን ለመቻል ሌሊት ሙሉን ትሰሪ እንደነበር ተገንዝቤያለሁ አለ። ኦሊቪያ ፊቷን አዞረች። ያለኔ አሁን ለውጥ የለውም አለችው። ለእኔ አለው። የሊዮናርድ ድምፅ ዝቅ ማለት ጀመረ። አባቴ ሊያናግረኝ ፈቃደኛ አይደለም። አንቺን ፈልጌ እንደመለሰሽ ካልሆነ እንዳልመጣ ብሎ ነግሮኛል። ኦሊቪያ አይኖቿን አበሰች። ልክ ነው። በእሱ ህይወት ውስጥ የተከሰተውን ምርጥ ነገር አጠፋህበት። ሊዮናርድ ፋታ ወሰደና ይህን ማስተካከል ፈልጋለሁ። ለስትሮክ ሕክምና መክፈል የማይችሉ ሰዎች የሚሆን ፋውንዴሽን እያቋቋምኩ ነው አላት። ኦሊቪያ በምሬት ሳቀች። ገንዘቡ ይህን የሚያስተካክለው ይመስልሃል? አይደለም ግን የመጀመሪያው ነው። አይኗን ተመለከተ። በ50 ሚሊዮን ዶላር እየደገፍኩት ነው። እናም አንቺ በታካሚ እንክብካቤ ዳይሬክተርነት እንድትመሪ ይፈልጋሉ አለ። ከሙሉ ጥቅማጥቅም ጋር በአመት 250,000 ዶላር የራስሽን ሰራተኞች እንድትቀጥሪ አደርግሻለሁ። የራስሽን ህግ እንድታወጪ ረዳሻለሁ አላት። ኦሊቪያ አፈጠጠችበት። ለምን ልመንህ አለችው። ታምኚኝ አይገባም። የሊዮናርድ ድምፅ ስሜት የተሞላበት ነበር። ነገር ግን አባቴ ያምንሻል። ደብዳቤ ጽፎልሻል። ይህንን እንድሰጥሽ ጠይቆኛል አላት። የታጠፈ ወረቀትም ሰጣት። የቶማስ የእጅ ጽሑፍ። ኦሊቪያ ከፈተችው፣ አነበበችው። እጆቿ ይንቀጠቀጡ ጀመር። እንድትመለሽ ይፈልጋል። ሊዮናርድ በቀስታ አለ። እንደ ሰራተኛ ሳይሆን እንደ ቤተሰብ። ቀጠለ። ኦሊቪያ ደብዳቤውን አጠፈችው፣ ደረቷ ላይ ማስጠጋችው። ለረጅም ሰዓት ምንም አልተናገረችም። እሺ የምመለሰው ለሱ ብዬ ነው፣ ለአንተ አይደለም። ሊዮናርድ ራሱን ነቀነቀ። እና ቅድመ ሁኔታዎች አሉኝ። ቀጠለች። የህክምና ውሳኔዎቹ ጥያቄ ውስጥ እንዳታስገባ፣ በስራዬ ጣልቃ እንድትገባ አልፈልግም። እናም ያን ነገር ያዩ ሰዎች ፊት ስሜን ታጸደዋል። ተስማምቻለሁ አለ። ኦሊቪያ የመኪናዋን በር ከፈተች፣ ቆመች። ተጨማሪ አንድ ነገር አለችው። ማንኛውም ነገር ብሎ ቀጠለ። አባትህ እንደገና ሲራመድ፣ በእውነት ሲራመድ እዛ ሆነህ ታያል። እናም ምንም ልታጠፋ እንደነበር እንድታስታውስ ፈልጋለሁ አለችው። ሊዮናርድ አይኖቹ በእንባ ተሞሉ። መቼም አልረሳም ብሎ መለሰላት። ኦሊቪያ ከ3 ቀን በኋላ ወደ ቪላው ተመለሰች። የምዕራቡ ክንፍ ሙሉ በሙሉ ተቀይሮ ነበር። ኮንትራክተሮች የዊልቸር ማውጫዎችን፣ የደህንነት መደገፊያዎችን እና የቴራፒ እቃዎችን ገጥሟል። ድሮ የቦርድ መሰብሰቢያ የነበረው ክፍል አሁን የተሃድሶ ማዕከል ሆኗል። ስትደርስ ሊዮናርድ ኮሪደሩ ላይ እጁን ኪሱ ውስጥ ከቶ ምን እንደሚል ጠፍቶት ቆሞ ይመለከታታል። ኦሊቪያ አንዲት ቃል ሳትናገር አለፈችው። ቶማስ በቴራፒ ክፍል ውስጥ አንድ መስኮት አጠገብ ተቀምጦ ነበር። ሲያያት ፊቱ በሙሉ አበራ። ኦሊቪያ ክፍሉን አቋርጣ ሄዳ ከዊልቸሩ ጎን ተንበረከከች። መጥቻለሁ። ቶማስ እጇን ያዘ። እየሰጠመ ያለ አንድ አየር እንዳገኘ ያህል አጥብቆም ያዛት። ለዘላለም የሄድሽ መስሎኝ ነበር። ሄጄ ነበር አለች በቀስታ። ግን እንድመለስ ጠየቀኝ። አመሰግናለሁ። ድምፁ ተሰባበረ። አመሰግናለሁ ብሎ ደገመላት። ሊዮናርድ ከበሩ ላይ ሆኖ ተመለከታቸው። ከአባቱ ጋር ሊኖረው ይገባ የነበረው ግንኙነት፣ የማይገባውን ይቅርታ። ቶማስ ኦሊቪያን አልፎ የሊዮናርድን ዓይን ተመለከተ። ምንም ብርሃን አልነበረውም፣ ቀዝቃዛ የሆነ ነገር ብቻ። የገነባነው ናና አይ አባዬ፣ ሊዮናርድ በቀስታ ተናገረ። ቶማስ ራሱን ነቀነቀ፣ ግን የኦሊቪያን ልጅ አልለቀቀም ነበር። በቀጣዮቹ 2 ሳምንታት ኦሊቪያ ቡድኗን ገነባች። ዶክተር ጄምስ ቼን ስራዋን ለወራት ሲከታተል የነበረው የነርቭ ሐኪም ወዲያውኑ ተቀላቀላቸው። ቀጥሎም ከወታደራዊ ሆስፒታል የመጣችው የፊዚዮቴራፒ ባለሙያ ፓትሪሺያ ሞርሰን፣ ናይጄሪያ ውስጥ የሰለጠነውና ሊዮናርድ አይቶት የማያውቀውን ቴክኒክ ይዞ የመጣው ዴቪድ አኮፎር። ቡድኑ እንደ ቤተሰብ ነበር የሚሰራው። በእረፍት ሰዓት ይስቃሉ፣ በትንንሽ ድሎች ይደሰታሉ፣ በስራቸውም ያምናሉ። በሊዮናርድ እና በኦሊቪያ መካከል ግን ዝምታ ብቻ ነበር። አንድ ጊዜ ሞከረ። ድሮ የምትጠጡ አይነት ቡና 2 ስኳር ክሬም የሌለው ይዞላት መጣ። ሲኒውን ቀጥሎ እሱን አየች። ቡና ማዘጋጀት እችላለሁ ብላው ሄደች። ሊዮናርድ ቡናውን ሲንክ ውስጥ ደፋው። የፋውንዴሽኑ የመጀመሪያ ታካሚ ማክሰኞ ጠዋት መጣች። ማርጋሬት ቼን የዶክተር ቼን እናት 67 ዓመት ሲሆን ከ4 ወራት በፊት በስትሮክ ምክንያት የግራ ጎኗ ሽባ ሆኖ ነበር። በተሽከርካሪ ወንበር እየገፋች ስትመጣ ፊቷ በተስፋ መቁረጥ ተሞልቶ ነበር። አብቅቶልሻል ብለውኛል፣ ኦሊቪያ ነገረቻት። ይኸው ነው ብለውኛል። ኦሊቪያ አጠገቧ ተንበረከከች። ተሳስቷል እሜቴ። ማርጋሬት አይኖቿን ባረገዙ። እንዴት አወቅሽ? ምክንያቱም ማንም ተስፋ ካልቆረጠባቸው ሰዎች ምን ማድረግ እንደሚችሉ አይቻለሁ። ማርጋሬት አሁን በብትሩ ተደግፎ ወደ ቆመው ቶማስ ተመለከተች። እሱ ሚስተር ስኮት ነው አለች ኦሊቪያ። ከ8 ወር በፊት ዶክተሮች በዊልቸር አልወርድም ብሎ ነበር፣ ግን አሁን ተመልከቹ። ቶማስ ወደፊት ተራመደ፣ ቀስ ብሎ እየተንገዳገደ፣ ግን አሁንም ተራመደ። ማርጋሬት ፊት ቆመ። ያማል። አንዳንድ ቀን እኛን ትጠይናለሽ፣ ግን የትም አንሄድም። ማርጋሬት መልቀስ ጀመረች። ኦሊቪያ ሶፍት አውጥታ ሰጠቻት። እንጀምር ብላ ጠየቀቻት። ሊዮናርድ በቢሮ መስኮት በኩል ኦሊቪያ ከመጀመሪያ ቀን ጀምሮ ከማርጋሬት ጋር ስትሰራ ይመለከት ነበር። ያው ትዕግስት፣ ያው እምነት፣ ያው ፍንፈት አለመቀበል፣ ያው ትልቁ ጽናት። እናም ሊዮናርድ ደረቱን የሚያሰምም እውነት ተረዳ። ኦሊቪያ ይህን ሁል ጊዜ ይህን ስታደርግ የነበረችው ለእውቅና አለመሆኑን፣ ለገንዘብ አለመሆኑን፣ ለምስጋናም አለመሆኑን፣ ይህን የምታደርገው እርዳታ የሚፈልጉ ሰዎችን ትቶ ላለመሄድ ነው። ያንን ማድረግ ስለማትችል መሄዱ ቀላል በሆነበት ጊዜ እንኳን መቆየቱ ዋጋ የሚያስከፍልበት ጊዜ እንኳን እሷ መሄድ አለመፈለጓን ተረዳ። ያኔ ምሽት ሊዮናርድ ኦሊቪያን ዕቃ እያጸዳች
እየመጣች አገኛት። ላግዝሽ ሲላት ጠየቀ። ቀና ብላ እያየችው እኔ እችላለሁ አለችው። ኦሊቪያ አታድርግ። ድምጿ ዝቅተኛ ግን ጠንካራ ነበር። ይህን ነገር በቃላት ማስተካከል አትሞክር። ማስተካከል ትፈልጋለህ? በስራ አሳይ። ስራውን ስራ። የምታስበው ለጥፋተኝነት ስሜት ሳይሆን ለእነዚህ ሰዎች እንደሆነ አስመስክር አለችው። አልፋው መብራቱን አጥፍታ ወጣች። ሊዮናርድ በጨለማ ውስጥ ቆመ። እናም በህይወቱ ለመጀመሪያ ጊዜ ይቅርታን በመፈለግና ለውጥን በማምጣት መካከል ያለውን ልዩነት ተረዳ። ገና ብዙ መንገድ እንደሚቀረው አወቀ። ማርጋሬት ቼን ቴራፒ 3 ሳምንታት በኋላ የሆነ ለውጥም አመጣ። ኦሊቪያ ዋናው የቴራፒ ክፍል ከእሷ ጋር እየሰራች ነበር። ከስትሮኩ በኋላ ተንቀሳቅሶ የማያውቀው የማርጋሬት የግራ እግር በልዩ መደገፊያ ታስሯል። ምንም አይሰማኝም፣ ማርጋሬት በሹክሹክታ አለች። እግሬ ያለ እንኳን አይመስለኝም። ኦሊቪያ አጠገቧ ተንበረከከችና ዓይንሽን ጨፍኝ፣ ለማንቀሳቀስ አትሞክሪ፣ ስለ ጣቶችሽ ብቻ አስቢ፣ ሲንቀሳቀሱ በሐሳብሽ ብቻ ሳያቸው። ማርጋሬት ዓይኖቿን ጨፈነች። ፊቷ በትኩረት ተወጠረ። ምንም አልተፈጠረም። ቶማስ ጥግ ላይ ተቀምጦ ይመለከታል። አሁን በየቀኑ ጠዋት እየመጣ አዳዲስ ታካሚዎችን ያበረታታ ነበር። እንደገና ሞክሪ፣ ኦሊቪያ በቀስታ ቀጠለች። የማርጋሬት ትንፋሽ ፈጠነ። እጆቿ የወንበሩን እጀታ ጨበጡ። እናም ከዚያ በጣም ትንሽ ከመሆኑ የተነሳ የማይታይም ቢሆን የግራ እግር ጣቷ ተንቀሳቀሰች። ዝም ብሎ ጭርጭር አለች። ሚሊሜትር ታክል ግን በትንሹም ቢሆን ተንቀሳቀሰች። ማርጋሬት ዓይኖቿ ተገለጡ። አደረኩት? አየሽ? አየሁት። የኦሊቪያ ድምፅ ደስታ ያዘለ ነበር። አደረግሽው? ማርጋሬት ስትስቅ ቀና ብላ መልቀስ ጀመረች። ተሰማኝ፣ ኦ አምላኬ ተሰማኝ። ቻርቶችን ሲመለከት የነበረው ዶክተር ቼን ሁሉም ነገር ጥሩ እየሮጠ መጣ። እማዬ ጣቴን አንቀሳቀስኩ። ማርጋሬት የልጇን እጅ ያዘች። ጣቴን አንቀሳቀስኩ። ሙሉ ሰራተኛው ስራ አቁሞ ፓትሪሺያ፣ ዴቪድ፣ ሳራ ሁሉም ተሰበሰቡ። ቶማስ ከወንበሩ ተነሳ። ያለ ወከር በብትሩ ብቻ ክፍሉን አቋርጦ መጣ። ይኸው ነው አለ በስሜት በተሞላ ድምፅ። ይሄ ጅማሮ ነው አለ። ማርጋሬት ቀና ብላ አየችው። እንባዋ ይወርዳል። በእውነት አደረግከው? በእውነት እንደገና ተራመድ? ቶማስ ፈገግ አለ። ምክንያቱም እንድተው አልፈቀደችልኝም ወደ ኦሊቪያ እያሳየ። አንቺም እንድትታይ አልፈቅድልሽም። ሊዮናርድ ከኮሪደሩ ሆኖ ይመለከት ነበር። በቅርቡ ይህን ብዙ ያደርግ ነበር። ይመለከታል፣ ይማራል። ኦሊቪያ ለአባቱ ስታሳይ የነበረውን ነገር ያስተውላል። ይሄ ስለ አካላዊ ሕክምና ብቻ አልነበረም፣ ስለ እምነትም ጭምር እንጂ። ዓለም የማይቻል ነው ያለውን ነገር ለመቀበል ፈቃደኛ አለመሆን ነበር። ከ3 ሳምንታት በፊት ስለነበረው ማንነቱ አሰበ። ወደ አባቱ ክፍል ሲገባ ማየት የፈለገውን ብቻ ያየው ሰውዬ፣ ፍርሃት፣ መጠራጠር፣ ክህደት። አባቱ እየጠበቀው እንደሆነ እርግጠኛ ነበር። ሁሉም ነገር እንደሚያውቅ እርግጠኛ ነበር። ነገር ግን እሱ ራሱን እየጠበቀ የነበረው ከመሰበር፣ ሰውን ከመፈለግ ስሜትና በጣም የምንፈልገውን እርዳታ ከማንጠብቀው ሰው እንደምናገኝ የሚነገረውን እውነት ነበር። ያኔ ምሽት ታካሚዎች በሄዱና ሰራተኞች ከወጡ በኋላ ሊዮናርድ ኦሊቪያን በቴራፒ ክፍል ውስጥ ብቻዋን ተቀምጣ አገኛት። እየሰራች አልነበረም። የማርጋሬትን ወከር እያየች ተቀምጣ ነበር። ዛሬ ተስፋ ሰጠሻት? ሊዮናርድ ከበሩ ላይ ሆኖ በቀስታ አለ። ኦሊቪያም አልዞረችም። ለራሷ ነው የሰጠችው ብላ መለሰችለት። አይደለም። ሊዮናርድ ወደ ውስጥ ገባ። ለአባቴ በሰጠሽው መንገድ ነው ያደረግሽው። ኦሊቪያም በመጨረሻ አየችው። ዓይኖቿ ደክመዋል። ነገር ግን ውስጣቸው የነበረው ነገር ትንሽ ለዘብ ብሏል። ለምንድን ነው የምታደርጊው? ሊዮናርድ ጠየቀ። ካደረስኩብሽ ነገር በኋላ ለምን ትመጫለሽ? ኦሊቪያ የተወሰነ ጊዜ ዝም አለች። ምክንያቱም እናቴ ይህንን እድል አላገኘች። 19 ዓመት ልጅ እያለሁ በስትሮክ ወደቀች። ኢንሹራንስ የለም፣ አቅም የለም። እኔ ብቻዬን ነበር። ድምጿ ይንቀጠቀጥ ጀመር። እንደገና አልተራመደችም። ከመሞቷ በፊት ለ4 ዓመት በዚያ ወንበር ላይ አሳልፋለች። እናም በየቀኑ በቂ ነገር አድርጌ ይሆን? ጠንክሬ ሰርቼ ይሆን? ምናልባት ትችል ነበር ይሆን እያልኩ አስብ ነበር። ቆምም አለች። ምራቋን ዋጠች። ለዛ ነው እኔ እንድራመድ የምረዳው እያንዳንዱ ሰው እናት ያላገኘችውን ሁለተኛ እድል እንዲያገኝ ስለሆነ ነው። ሊዮናርድ ጉሮሮ ተዘጋ። ለመጀመሪያ ጊዜ ገባው። ይህ ለኦሊቪያ ስራ አይደለም፣ ተልእኮ ነው፣ ጥሪ ነው፣ የእናቷ መታሰቢያ የምትቀጥልበት መንገድ ነው። እናሱ ይህንን ሊያጠፋው ነበር። ይቅርታ አለ ሊዮናርድ። እናም በዚህ ጊዜ ቃላቱ የተለየ ጥልቅ ትርጉም ነበራቸው። ኦሊቪያ ራሷን ነቀነቀች። ምንም አላለችም፣ ግን አልሄደችም። በዛ ጸጥ ያለ ክፍል ውስጥ አብረው ተቀመጡ። እንደ አሰሪና ሰራተኛ ሳይሆን፣ እንደ ጠላትና ተጠቂ ሳይሆን፣ እንደገና ሰው መሆን እንደሚማሩ ሁለት ሰዎች። ስልኩ ሐሙስ ጠዋት ተደወለ። ሊዮናርድ ቢሮ ነበር። ረዳቱ በሩን ስታንኳኳ፣ ጌታዬ ሊያገኙት የሚፈልግ ሰው አለ። ማርከስ ዳልተን ይባላል። ሊዮናርድ ቀና አለ። ዳልተን አስቸኳይ ነው ብሏል። ሊዮናርድ ማርከስ ዳልተን ካየው 15 ዓመት አልፎታል። አባቱ በሜዲኬር ማጭበርበር ከተከሰሰ በኋላ ግንኙነቱን ካቋረጠው ጊዜ ጀምሮ ማለት ነው። ሰውየው ግዛቱ እንደገና ገንብቷል። ዳልተን ሄልዝ ሲስተምስ በ3 ስቴቶች ውስጥ 27 የተሃድሶ ማዕከላት አሉት። ዳልተን $1000 ሱፍ ለብሶ የተለማመደውን ፈገግታ ተላብሶ ገባ። ሊዮናርድ በጣም ቆየ። ሊዮናርድ እጁን አልጨበጠውም። ምን ፈለግ? ዳልተን ሳይጋበዝ ወደ ወንበሩ ተቀመጠ። እንደ ወዳጅ ነው የመጣሁት። ያንተ ትንሽ ፋውንዴሽን ብዙ ወሬ እያመጣ ነው።
ጥሩ ወሬ ነገር አንዳንድ የተደራጁ ስርዓቶችንም እያወከብን ነው። ዋናው ነጥብ እሱ ነው። እርግጠኛ ነኝ ዳልተን ፈገግታውን ቀነስ አደረገ። ነገር ግን የህግ ተጠያቂነት አደጋ እየፈጠርክ ነው። ዳይሬክተርህ ሚስ ግራንት ትክክለኛ ፍቃድ የላትም፣ ዲግሪም የላትም፣ ሰርተፍኬትም የላትም። አንድ ሰው ቢጎዳ ምን ይፈጠራል? እኔ ካገኘኋቸው የቴራፒስቶች ግማሾቹ የበለጠ ብቃት አላት ብሎ መለሰ። እርግጠኛ ነኝ ጥሩ ሰው ናት፣ ነገር ግን በህግ በኩል ተጋላጭ ነው። ዳልተን ወደፊት ተጋለ። ስቴቱ አንተን እንዲዘጋ የሚያስገድድ ነገር ቢፈጠር ማየት አልፈልግም። የሊዮናርድ መንጋጋ ተወጠረ። ይሄ ማስፈራሪያ ነው? የወዳጅ ምክር ነው አለ ዳልተን ተነስቶ። አስብበት። ጥሩ ስራ እየሰራህ ነው። በአንድ ብቃት በሌላው ሰው ምክንያት አታበላሽ። ወጣ። ሊዮናርድ እዛው በተቀመጠበት ቀዝቃዛ ስሜት ደረቱ ላይ ሲሰማው ቆየ። ከ3 ቀን በኋላም ዜናው ፈነዳ። የሊዮናርድ ስልክ በአለርት ተጥለቀለቀ። የመጀመሪያውን ሊንክ ከፈተ። ችግር ያለበት የፓስተር ፋውንዴሽን ዳይሬክተር ጥያቄዎችን አስነሳ የሚል። ሆዱ ባዶ ቀረ። ጽሑፉ ከቅድስት ካትሪን የነርሲንግ ተቋም የተላከ በኦፊሴላዊ ደብዳቤ ያለ ሰነድ ይላል። በ2019 የተጻፈ የሥራ መሰናበቻ ደብዳቤ። ሚስ ኦሊቪያ ግራንት ከታካሚ ጋር ባላት ተገቢ ያልሆነ ምግባር ምክንያት ከስራ ተሰናብታለች የሚል። ሊዮናርድ እጆቹ ደነዘዙ፣ ወደታች ወረደ። ኮሜንቶቹ የተከመሩ ነበሩ። ስለሷ የሆነ ችግር እንዳለ አውቅ ነበር። እነዚህ ሰዎች ተጋላጭ የሆኑት ነው የሚያጠቁት። ሰው ሳይጎዳ ዝጉት የሚሉ ተከታታይ ኮሜንቶች። ሊዮናርድ ቁልፉን ይዞ ሮጠ። ኦሊቪያ ከማርጋሬት ጋር በቴራፒ ክፍል ውስጥ አገኛት። ከዊልቸሩ ጎኑ ተንበርክካ የማርጋሬት እግር እንቅስቃሴ እየመራች ነበር። ኦሊቪያ ቀና ብላ አየችው። ፊቱን ተመለከተች። ምን ተፈጠረ? ስልኩን ዘረጋላት። ኦሊቪያ ተቀበለችው። ጽሑፉንም አነበበች። ፊቷ ሲገረጣ ይታይ ነበር። እኔ በቅድስት ካትሪን ሰርቼ አላውቅም። አውቃለሁ፣ ይሄ ውሸት ነው። ሁሉም ድምጿ ተንቀጠቀጠ። ማን? ዳልተን ነው አለ ሊዮናርድ። እሱ መሆን አለበት። ማርጋሬት በመካከላቸው ግራ ተጋብታ እያየች ነበር። ምን እየተካሄደ ነው አለች። ኦሊቪያ የሊዮናርድን ስልክ መለሰችለት። እጆቿ ይንቀጠቀጡ ነበር። እውነት መሆን አለመሆኑን ለውጥ የለውም። ሰዎች ያምኑታል። እንገተዋለን አለ ሊዮናርድ። ጠበቃ እንቀጥራለን። እኛ አምኖታለሁ። ኦሊቪያ ድምጿ ድክም ብሎ ነበር። ኮሜንቶቹን እኔ ማን እንደሆንኩኝ እኮ ወሰነዋል። የሊዮናርድ ስልክ በድጋሚ ጠራ። የሌላ ዜና አውታር፣ ሌላ ታሪክ እየተሰራጨ ነበር። ኦሊቪያ ቀስ ብላ ተነሳች። ወደ መስኮቱ ሄደች። ግንባሯን በመስታወቱ ላይ አስደገፈችው። ሕይወቴን በሙሉ ከሁኔታዎች በላይ እንደሆንኩ ለማስመስከር ነው የኖርኩ። በቀስታ አለች። ዲግሪ የለኝም፣ ገንዘብ የለኝም፣ ማስረጃ የለኝም፣ ጠንካራ ስራና እምነት ብቻ። ዞረች። እንባ በፊቷ ይወርዳል። እናም በአንድ ጽሑፍ ምክንያት ሁሉንም አጠፉብኝ። ማርጋሬት ተጠጋች። ኦሊቪያ እዚህ ያለው ሁሉ ያውቃል። ኦሊቪያ ግን ራሷን ነቀነቀች። 3 ቤተሰቦች ዛሬ ጧት ደውሏል። ታካሚዎቹን ሊያወጡ ነው። እኔ በአካባቢው እንድገኝ አይፈልጉ። ሊዮናርድ ደረቱ ጭንቅ ይለው ጀመር። ይህንን እናስተካክለዋለን አለ። እንዴት? የኦሊቪያ ድምፅ ሙሉ በሙሉ ተሰበረ። ሰዎች ማንን ነው የሚፈልጉት? ውሸት እንዴት ታስተካክለዋል? አልፋው ከክፍሉ ወጣች። ሊዮናርድ እዛው ቆሞ ባለበት ማርጋሬት በጭንቀት ታየዋለች። እናም ለሁለተኛ ጊዜ ሊዮናርድ ኦሊቪያ ስትሄድ ተመለከተ። መሄድ ስለፈለገች ሳይሆን አንድ ሰው ክብሯን ቀምቶ ስለበጣጠሰባት እንጂ። በዚህ ጊዜ ግን ያደረገው እሱ አልነበረም። ግን እሱ ማስተካከል እንዳለበት ተረዳ። ኦሊቪያ ወደ ቪላው መምጣት አቆመች። ስራም አልለቀቀችም፣ መግለጫም አላወጣችም። ዝም ብላ መምጣቷን አቆመች። ሊዮናርድ ስልኩን ደወለ፣ አይነሳም። ወደ ሜዲስብሮክም አመራ። እንግዳ ተቀባዩ ኦሊቪያ እረፍት እንደወሰደች ነገረችው። የት ናት? አላውቅም። ባውቅም አልነግርህም ነበር አለችው። ሊዮናርድ ፓርኪንግ ውስጥ ግራ ተጋብቶ ቆመ። በፋውንዴሽኑ ጉዳት እየሰፋ ነበር። 5 ቤተሰቦች ታካሚዎቻቸውን ወስደዋል። ስልኩ መደወል አቆመ። የቃል የገቡ ለጋሾች በድንገት የበጀት ችግርን ፈጠረባቸው። ማርጋሬትን ከቀሩት ጥቂቶቿ አንዷ ነበረች። የፈለጉትን ይበሉ ለሊዮናርድ ነገረችው። ኦሊቪያ ሕይወቴን መልሳልኛለች፣ የትም አልሄድም። ነገር ግን የማርጋሬት ታማኝነት የሚመጣው ማቆሙን አለመቻሏ ነበር። የስቴቱ የሕክምና ቦርድ ሕጋዊ ማስጠንቀቂያም ላከ። ምርመራ ተከፈተ። ያለ ፈቃድ ሕክምና በመስጠትም ተከሰሰ። የችሎት ቀን በ10 ቀናት ውስጥም ተቀጠረ። ቦርዱ በእነሱ ላይ ከወሰነ ፋውንዴሽኑ ለዘላለም ይዘጋል። ሊዮናርድ ያኔ ምሽት በአባቱ ቢሮ ውስጥ ሊረዳቸው በማይችላቸው የሕግ ሰነዶች ተከቦ ተቀምጦ ነበር። ቶማስ በዊልቸሩ ገባ። መጀመሪያ ምንም አላለም። በደብዛዛው ብርሃን ዝም ብሎ ተቀመጠ። እንደገና አሳፈርኳት አለ ሊዮናርድ። አዎ፣ ቶማስ በቀስታ መለሰ። ሰፍርሃታል። ሊዮናርድ ቀና አለ። ቁጣ ጠብቆ ነበር፣ ነገር ግን በአባቱ ፊት ሌላ ነገር ነበር። ሐዘን። ለ40 ዓመታት ኩባንያ ስገነባ ኖርኩ። ቶማስ ቀጠለ። ስምምነት ሳደርግ ሳሸንፍ እና የአስትሮክ ሲመታኝ ምን እንደተማርኩ ታውቃለህ? ሊዮናርድ ራሱን ነቀነቀ። የምትታገልለት ሰው ማን እንደሆነ ካላወቅ ማሸነፍ ትርጉም እንደሌለው። ቶማስ ወደፊት ተጋለ። አንተ እዚህ ወረቀት ተሰምጠሃል።
ኦሊቪያ ግን እዛ ውጭ ሆና የሆነ ቦታ ላይ ዓለም እንደ አውሬ ስላያት ብቻዋን ሆናለች። የት እንዳለች አላውቅም፣ ፈልጋት። ቶማስ ድምፁ ጠንካራ ነበር። ከጠበቃዎችና ከሰነዶች ጀርባ መደመቅህን አቁምና ሄደህ ስታገኛት ታስተካክለዋለህ። አትበላት፣ ብቻዋን እንዳልሆነች ብቻ አሳያት። ሊዮናርድ እስኪያገኛት ድረስ ለ2 ሰዓታት ነዳ። በከተማው ጠርዝ ላይ የምትገኝ ትንሽ ቤተክርስቲያን ጋር። ፓርኪንጉ ከአንድ ያረጀች ሆንዳ በስተቀር ባዶ ነው። ውስጥ ቤተክርስቲያኑ ደብዛዛ ስትሆን መሰዊያዊ አጠገብ ሻማዎች ይብረከረካሉ። ኦሊቪያ በፊት ወንበር ላይ አንገቷን ደፍታ እጆቿን አጣምራ ተቀምጣለች። ሊዮናርድ ከጎኗ ባለው ወንበር ተንሸራቶ ተቀመጠና ምንም ሳይል ዝም አለ። ከረጅም ጸጥታ በኋላ ኦሊቪያ መናገር ጀመረች። ሕፃን እያለሁ ነገሮች ሲከብዱ እናቴ እዚህ ታመጣኝ ነበር። ድምጿ የሹክሹክታ ያህል ነበር። እንዲህ ትለኝ ነበር፣ ሰዎች ባያዩሽም እግዚአብሔር ያይሻል። የሊዮናርድ ጉሮሮ ተዘጋ። ያንን ደጋግሜ እነግረዋለሁ። ኦሊቪያም ቀጠለች፣ እውነት ዋጋ አለው። እግዚአብሔር ያያል፣ ነገር ግን ህመሙን አላቆመው። አውቃለሁ። ኦሊቪያ በመጨረሻም ተመለከተችው። አይኖቿ ቀልተው ደክሞ ነበር። ለምን መጣ? ብቻሽን መሆን ስለሌለብሽ። ከዚህ በፊት ብቻዬን ሆኜ አውቃለሁ፣ ግን በዚህ ጊዜ እንድትሆኚ አልፈልግም። ኦሊቪያ መልሳ ወደ መሰዋዊው ተመለከተች። እንባ በጉንጮቹ ይወርዱ ነበር። ሊዘጉብን ነው አይደል? መርዳት ከቻልኩ አይሆንም ብሎ መለሰላት። ይህንን መታገል አትችልም ሊዮናርድ። ዳልተን ገንዘብ አለው፣ ጠበቃ አለው፣ ኃይል አለው። እኔም አለኝ። ሊዮናርድ ዞሮ ፊት ለፊት ተጋፈጣት። ግን ከዚያ በላይ እኛ ከእሱ የሌለው ነገር አለን። ምን? እውነት እና ያንን የኖሩት ሰዎች። ኦሊቪያ አይኖቿን አበሰች። ማርጋሬት፣ ቶማስና ህይወታቸውን የቀየርሹ እያንዳንዱ ታካሚ። የሊዮናርድ ድምፅ እየተነከረ መጣ። ሊመሰክሩ ነው። ቦርዱ ፊት በአንቺ በትክክል ማን እንደሆንሽ ሊናገሩ። ኦሊቪያ ትንፋሿን ሰበሰበች። በቂ ይሆናል ብለህ ታስባለህ? ሊዮናርድ መለሰ። አላቅም፣ ግን እኔ እጅ አልሰጥም፣ አንቺም እጅ እንዳትሰጪ። ከቀናት በኋላ የመጀመሪያ ጊዜ ኦሊቪያ ፊት ላይ የሆነ ነገር ተቀየረ። ተስፋ አይደለም፣ እሱ ገና ነው፣ ግን የመሆን እድሉ። ቀስ ብላ ራሷን ነቀነቀች። እሺ እንታገል አለች። ሊዮናርድ በደረቱ ውስጥ ሰላም ተሰማው። በዛች ጸጥ ያለች ቤተክርስቲያን ውስጥ የሻማ ብርሃን ግድግዳው ላይ ሲፍጨረጨር አብረው ተቀመጡ። እናም ውሸቱ ከወጣ ጀምሮ ለመጀመሪያ ጊዜ ኦሊቪያ ብቸኝነት አልተሰማትም። ሊዮናርድም አባቱ ሊያስተምረው የሞከረውን ነገር ተረዳ። ሰዎችን የምታድነው ችግሮቻችን በመፍታት ሳይሆን ሁሉም ነገር ሲፈራረስ ከጎናቸው በመቆም እንጂ። የስቴቱ ሕክምና ቦርድ የችሎት ክፍል ቀዝቃዛና ጽዳቱ የሚያስፈራ ነበር። 5 የቦርድ አባላት ከፍ ብለው በተሰራው ወንበር ላይ ተቀምጠዋል። ፊታቸው ምንም አይነበብም። የዳልተን የህግ ቡድን ፊት ወንበሩ ላይ ሞልቶት ነበር። 4 ጠበቆች ተመሳሳይ ሱፍ ለብሰዋል። ሊዮናርድ ከኦሊቪያ ጎን ተቀመጠ። የዴቪድ እህት የጠቆመቻቸውን የሰብአዊ መብት ጠበቃ ፓትሪሺያ ካፎር ሌላኛው የኦሊቪያ ጎን ተቀምጠው ከነበሩ ሰዎች ውስጥ አንዷ ነች። የቦርዱ ሰብሳቢ ጉሮሮውን ጠረገ። እዚህ የተገኘ ነው ሰከንድ ቻንስ ፋውንዴሽን ያለ ፍቃድ የህክምና አገልግሎት ሰጥቶ እንደሆነ ለመወሰን ነው። የዳልተን ዋና ጠበቃም ተነሳ። የውሸቱን ቅድስት ካትሪን ደብዳቤ ያቀረበ። የኦሊቪያ ፊርማ ይስማማል የሚል የእጅ ጽሑፍ ባለሙያም ጠራ። ተገደናል ያሉ ማንነታቸው ያልተጠቀሰ ታካሚዎች ምስክርነትም አቀረበ። የኦሊቪያን የትምህርት ማስረጃ አለመኖርም አጋኖ አቀረበ። ይህቺ ሴት አለጠበቃው ዲግሪ የላትም፣ ፍቃድ የላትም፣ መደበኛ ስልጠና የላትም። ተጋላጭ በሆኑ ሰዎች ላይ ህክምና እየሰጠች። እናም ይህ ቦርድ ህዝቡን የመጠበቅ ግዴታ አለበት። ኦሊቪያ እጆቿን ጭኗ ላይ አስቀምጣ ትብረከረክ ነበር። ሊዮናርድ እጁን ዘርግቶ በእጇ ሸፈናቸው። እጇን አልሰበሰበችም። ፓትሪሺያ ተነሳች። ክቡር ዳኛ፣ ምስክሮችን መጥራት እንችላለን? የቦርዱ ሰብሳቢ ራሱን ነቀነቀ። የጋለሪው በር ተከፈተ። ማርጋሬት ቼን ዊልቸሯን እየገፋች ገባች። ነገር ግን መንገድ ላይ ስትደርስ ቆመች። እጀታውን ጨበጠች እና ተነሳች። ክፍሉ ጸጥ አለ። ማርጋሬት 4 የዘገዩ የተቆጠሩ እርምጃዎችን አደረገች። ከዚያም 4 ተጨማሪ። ምስክር ወንበር ላይ ደረሰችና ወደ ቦርዱ ዘወረች። 3 ወር በፊት ዶክተሮች ዳግመኛ እንደማልራመድ ነገሩኝ። ኢንሹራንስ ከዚህ በላይ መሻሻል አይኖርም ማለት። ተስፋም ቆረጡ። ድምጿ ይስለመለም ነበር። ሚስ ግራንት ግን አልቆረጠች። ማንም ላይ ያልቻለውን በውስጤ አየች። እናም አሁን እዚህ ቆሜያለሁ አለች። አንድ የቦርድ አባል ወደፊት ጠጋለ። ወይዘሮ ቼን፣ እኛ የሚስ ግራንት የበጎ ሀሳብ እየተቃወምን አይደለም። ታዲያ ውጤቷን አትቃወም? ማርጋሬት አቋረጠችው። ወደ ዳልተን ተቋም በዊልቸር ገባሁ። 8 ወር ቆየሁ። ባሰብኝ። ወደ ሰከንድ ቻንስ ፋውንዴሽን በዊልቸር ገባሁ። ከ6 ሳምንት በኋላ ቆሜያለሁ። ተቀመጠች። ቀጥሎ ቶማስ ወደ ምስክር ወንበሩ ሄደ። ዊልቸር የለም፣ በትሩ ብቻ። ጋለሪ ላይ ወዳለው ማርከስ ዳልተን ቀጥ ብሎ ተመለከተ። ማርከስ እና እኔ ከ25 ዓመት በፊት የንግድ ሸሪኮች ነበርን። ሜዲኬር እያጭበረበረ እንደሆነ እስካውቅ ድረስ አጋለጥኩት። ግዛቱን ግን መልሶ ገነባ። እናም አሁን የሰዎችን ከመክፈል ይልቅ በእውነት የሚረዳቸው ብቸኛው ሰው ለማጥፋት እየሞከረ ነው። ቶማስ ወደ ቦርዱ ዞረ። ልጄ ሚስ ግራንትን ያባረራትን እየጎዳችኝ ነው ብሎ ስላሰበ ነበር። እሷ ግን እያዳነችኝ ነበር። እናም እሷን ያባረረ ቀን መሞት ፈለግኩ። በስትሮኩ ምክንያት አይደለም፣ መልካምነትን ስላላወቅ ነው ብቻ ስለምንቀጠው እንጂ።
ድምፁ ይብረከረክ ነበር። ተመሳሳይ ስህተት እንዳትሰሩ። ከዚያም ሮበርት ዋልት መጣ። የ80 ዓመት የቪየትናም ዘማች ያለ እርዳታ ወደ መድረኩ ተራመደ። የዳልተን ተቋም ለ8 ወር ቆየ። ለወታደራዊ ሆስፒታሉ $89,000 ቢልም ላከ። ከገባሁበት ብሶብኝ ወጣሁ። ወደ ኦሊቪያ ጠቆመ። ከእሷ ጋር 6 ሳምንት በነፃ። እናም እየተራመድኩ ነው። ፓትሪሺያ እንደገና ተነሳች። ክቡር ዳኛ፣ አንድ የመጨረሻ ምስክርነት መጥራት ትፈልጋለሁ። በሮቹ ተከፈቱ። በቢዝነስ ሱፍ የተሸለመች ሴት ገባች። ፕሮፌሽናል፣ በራስ መተማመን ያላት። ለሪከርድ ስምሽን ተናገሪ ፓትሪሺያ አለች። ሬቤካ ኪም፣ የዳልተን ሄልዝ ሲስተም የቀድሞ ማርኬቲንግ ዳይሬክተር። የዳልተን ፊት ነጭ ሆነ። ሬቤካ አንድ ዶክመንት አወጣች። ከ3 ሳምንት በፊት ስራ ለቀቁ። ከዚህ በላይ ዝም ማለት አልቻልኩም። ለቦርዱ ሰነዶች ሰጠች። እነዚህ ሚስተር ዳልተን በሚስ ግራንት ላይ ማስረጃ እንዲፈጥሩ ለቡድናቸው የላኩት የውስጥ ኢሜሎች ናቸው። አንድ ፍላሽ አወጣች። ይህ ደግሞ ሚስተር ዳልተን ከሱ እውነት መሆን አለመሆኑ ግድ አይሰጠኝም፣ ፕሮግራሙን ግደሉት፣ ልጅቷን አጥፏት ሲሉ የሚሰማበት ድምፅ ነው ብላ አቀረበች። ክፍሉ ተረበሸ። የቦርዱ ሰብሳቢ መዶሻውን ጠረጴዛው ላይ ደጋግመው መቱ። ስርዓት አሉ። የዳልተን ጠበቆች ተሯሯጡ፣ በድንጋጤም ተንሾካሾኩ። ቦርዱ ለ15 ደቂቃ ስብሰባ ተቀመጠ። ሲመለሱ የሰብሳቢው ፊት ኮታቶ ነበር። በሰከንድ ቻንስ ፋውንዴሽን ላይ የቀረበው ክስ ውድቅ ተደርጓል። በተጨማሪም ይህንን ወንጀል ጉዳይ ምርመራ ለስቴት ጠቅላይ ሕጋዊ እየላክነው ነው የሚል ነበር። ክፍሉ በጭብጨባ ተሞላ። ኦሊቪያ በሊዮናርድ እቅፍ ውስጥ ወደቀች እያለቀሰች። ነገር ግን ውጭ ፓርኪንግ ውስጥ የሊዮናርድ ስልክ ጮኸ። የአላን ድምፅ ተደናግጧል። ጌታዬ፣ አባቶ ነው። ወደቀ። አምቡላንስ እየመጣ ነው። የሊዮናርድ አለም እዛ ጋር ቆመ። ሊዮናርድ እና ኦሊቪያ የሆስፒታሉን በር አብረው እየሮጡ ገቡ። ቶማስ አይሲዩ ክፍል ነበር። ሁለተኛ ስትሮክ ይዞት ግራ ጎኑ እንደገና ሽባ ሆኗል። ክፍሉ ሲደርሱ ተረብሾ ነበር። ሞኒተሮች በጩኸት ይጮሃሉ። ነርሶች አጥብቀው ሊይዙት ይሞክራሉ። ሚስተር ስኮት መረጋጋት አለቦት፣ ግን ቶማስ ይታገላቸው ነበር። የደም ግፊቱ ኑሯል። 190/110። ዶክተር ወደ ሊዮናርድ ዞረ። ማደንዘዣ ልንሰጠው ይገባል። አይ ኦሊቪያ አለች። ነርሶቹን ገፋም አድርጋ አለፈች። አሳልፉኝ። ከቶማስ ጎን ተቀምጣ አሁንም ማንቀሳቀስ የሚችለውን የቀኝ እጁን ያዘች። ቶማስ፣ እኔ ነኝ፣ እዚህ ነኝ። አይኖቹ አገኟት፣ የዱር የሚመስሉ የፈሩ። እኔ አልሄድም። በጣም ቀስ ብሎ ትንፋሹ ተስተካከለ። እጁም እየላላ መጣ። ሞኒተሮቹም መረጋጋት ጀመሩ። በ10 ደቂቃ ውስጥ የደም ግፊቱ ወደ 145/90 ወረደ። ዶክተሩ በድንጋጤ ሞኒተሩ ላይ አፈጠጡ። እንዲህ አይነት ነገር አይቻላል። ኦሊቪያ እጆቿን አለቀቀችው። ከ3 ቀን በኋላ ቶማስ ነቃ። ግራ ጎኑ ደካማ ነው፣ ከበፊቱ የበለጠ ደካማ። ዶክተሩ ማገገሙ የዘገየና እርግጠኛ ያልሆነ ነገር እንደሆነም ተናገረ። ነገር ግን ቶማስ ኦሊቪያን ሳይ ፈገግ አለ። ነግሬሽ ነበር። ቀስ ብሎ እያወራት፣ በቀላሉ እኔን ማራቅ አትችይም። የኦሊቪያ አይኖች እንባ አዘሉ። ሁለተኛ እንዳታስደነግጥ ተስማምተናል። ስለ ዳልተን የሚወራው ዜና በዛ ሳምንት ሀገሩን አዳረሰ። የፌዴራል አቃቤ ሕጎች ክስ መሰረቱ። ማጭበርበር፣ ሴራ፣ ፍትህ ማሰናከል በሚሉ ማርከስ ዳልተን የ20 ዓመት እስር ይጠብቀዋል። ተቋሞቹ ተመረመሩ። በመቶዎች የሚቆጠሩ ታካሚዎች ስለማያስፈልግ ሕክምና፣ የተጋነነ ክፍያና ለትርፍ ሲባል ስለተሸጠ የውሸት ተስፋ ምስክርነትም ሰጡ። የዳልተን ሄልዝ ሲስተምስ በወራት ውስጥ ፈረሰ። የሰከንድ ቻንስ ፋውንዴሽን ግን እያደገ መጣ። ከ18 ወራት በኋላ የቪላው ግቢ በነጭ ወንበሮች ተሸፍኖ ነበር። 200 እንግዶች፣ አብዛኞቹ የፋውንዴሽን ታካሚዎችና ቤተሰቦች። ኦሊቪያ በሙሽራ ክፍል ቆማ ራሷን በመስታወት ታያለች። ቀሚሷ ቀለል ያለ ያማረና እውነተኛ ነበር። በሩ ተንኳኳ። ቶማስ ገባ። ቶክሲዶን ለብሶ በበትሮ ተደግፎ። በጣም አምሮብሻል አለ። የኦሊቪያ አይኖች ሞሉ። በእውነት ልታደርገው ነው? ልትሸኝኝ? ቶማስ ፈገግ አለ። ስለማመድ ነበር። ከክፍሉ አቋርጣ አቀፈችው፣ አጥብቃም ያዘችው። አመሰግናለሁ በሹክሹክታ አለች። ማንም ሳያምንብኝ አንተ ስላመንክብኝ፣ ህይወቴን መልሰሽ ስለሰጠሽኝ ኦሊቪያ። ይህም ማድረግ የምችለው ትንሹ ነገር ነው። ሙዚቃው ጀመረ። ቶማስ ክንዱን ዘረጋ። ኦሊቪያ ያዘችው። እናም አብረው በመተላለፊያው ላይ ተራመዱ። ቀስ ብለው በተረጋጋ ሁኔታ። እያንዳንዱ እርምጃ ተአምር ነበር። ማርጋሬት ቼን የፊት ወንበር ላይ ሆና እንባዋን ትጠርጋለች። ሮበርት ዋልት ተጠንቅቆ ቆሟል። ዶክተር ጄምስ ቼን ሰማያዊ መሰዊያዊ ላይ በፍቅር ጠበቃት። ሊዮናርድ እንደ ሚዜ ከጄምስ ጎን ቆሟል። ኦሊቪያ ስታልፍ አይኑን አየችውና ፈገጋለች። እየዳነ እንዳለ ሰው የሚደረግ ጥንቃቄ የተሞላበት ፈገግታ ሳይሆን ይቅር ያለ ሰው እውነተኛ ፈገግታ። ሊዮናርድ መልሶ ፈገግ አለ። እናም ከ2 ዓመት በኋላ ለመጀመሪያ ጊዜ ሙሉነት ተሰማው። ከ5 ዓመት በኋላ ሰከንድ ቻንስ ፋውንዴሽን በ11 ስቴቶች ይሰራ ጀመረ። 200 ቴራፒስቶች በኦሊቪያ ዘዴ ሰልጥነው በሺዎች የሚቆጠሩ ታካሚዎችን ተስፋ ሲሰጡ፣ ቶማስ በ82 ዓመቱ በእንቅልፍ ልቡ በሰላም ሲያርፍ ድረስ በሳምንት 4 ቀን በበጎ ፈቃደኝነት እዛው ይሰራ ነበር። ከመሞቱ በፊት በነበረው ምሽት የጻፈው ዳይሪ ማስታወሻ እንዲህ ይላል። 2 ስትሮኮችን አለፍ። ኦሊቪያ ላይኖረኝ የሚችሉ ዓመታትን ሰጠች። ወደ ሙሽራው ሸኘኋት። ፋውንዴሽኔ በህይወት ሲቀየር አየሁ። ምንም ጸጸት የለኝም። ጸጋ ማለት ይህ ነው የሚል ሊዮናርድ ለመጀመሪያ ጊዜ የሴኩሪቲ ዲዮን ያየበት ቢሮ፣ ያ ሁሉም ነገር የተቀየረበት ክፍል
መታሰቢያም ሆነ። ግድግዳዎቹ በፎቶዎች ተሸፍነዋል። ሁለተኛ ዕድል እውነት ነው የሚል ጽሑፍ የያዙ በመቶዎች የሚቆጠሩ ታካሚዎች። መሃል ላይ ከክፍሉ የተደገፈ ምስል አለ። ኦሊቪያ ከመጀመሪያዎቹ 6 እርምጃዎች በኋላ ቶማስን ይዛው ፊቱ በምስጋና ወደ ላይ ቀና ብሎ በእጆቿ አካሉን ብቻ ሳይሆን ተስፋውን ደግፈው ከስሩ ሁሉም ነገር የተቀየረበት ቅጽበት የሚል ጽሑፍ አለ። ጥቅምት 12 ኦሊቪያ አንድ ቀን ከሰዓት ጎን ባለው የቴራፒ ክፍል አንዲት አዲስ ታካሚ መጀመሪያ እርምጃዋን ስትራመድ እያየች ቆማ ነበር። ሊዮናርድ እዛ አገኛት። ምን ያሰብሽ ነው ሲልም ጠየቃት። ሴትዮዋ ስትደናቀፍ ከዚያም ራሷን ስትይዝ ተመለከተቻት። ቤተሰቦቿ እያጨበጨቡ አየች። አባትህ ትክክል ነበር ብዬ እያሰብኩ ነው። ኦሊቪያ በቀስታለች። ሌጋሲ ማለት የምትገነባው አይደለም፣ ሰዎች ራሳቸውን እንዲገነቡ የምታደርገው እርዳታ እንጂ። ሊዮናርድ ከጎኗ ቆመ። በጣም ይኮራብሽ ነበር ይኮራብን ነበር አለ። ሌላ የማይቻል የሚመስል ነገር ሲቻል አብረው ተመለከቱ። ውጭ በቶማስ የአትክልት ስፍራ አበቦች ከሰዓት ፀሐይ ፈክተዋል። እናም እንደገና መራመድን በተማረ በእያንዳንዱ ሰው ውስጥ በተስፋ እንደገና በተገኘ እያንዳንዱ ቤተሰብ ውስጥ በተሰጠ እያንዳንዱ ሁለተኛ ዕድል ውስጥ የቶማስ መንፈስ በሁሉም በሕይወት አለ። በተገነባው ሕንፃ ሳይሆን ማንነታቸው እንዲያገኙ በረዳቸው ሰዎች ውስጥ ተፈጸመ። እንዲህ አይነት አስተማሪና አዝናኝ ታሪኮች እንዲደርሳችሁ ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰባችን አካል ይሁኑ። እናመሰግናለን።